እኔ የምልሽ ትዙዬ አንድ የምስራች ልንገርሽ። የምስራች? ንገሪኝ። የምን የምስራች? አንድ እዚህ ግቢ የማትባል ሴት ይዞ መጥቶ ነበር። እባክሽ እኔ አጣጥዬበት ችላ ብሎ ነበር። ይልቅ እድልሽን ተጠቀሚበት። ትዙዬ ዝም አትበይ እባክሽ፣ ገለጥ ገለጥ በይበት። ችግሩ አንቺ ጋ ነው። እንደው የልብ ትቢት ይዞት ነው እንጂ እኮ ልቡም አንቺ ጋ ነው። እስኪ ነገ ብቅ በይና 8 ሰዓት ላይ እንጫወታለን። እሺ አልሚዬ፣ ደስ ይለኛል፣ እመጣለሁ። አልሚን ለመጠየቅ አንተም ናፍቀኝ። ማነች እቺ? ማለት ትባላለች፣ ጓደኛዬ ናት። አለባበሷ ግን አይመስልም። ምንድነው? ቆይ እኔ ወንድዬ እናት ሊያስቀምጡኝ አልቻሉ። ከኔ ጋር እንደ ልጅ ፉክክር ይዘዋል። ይኸው አንተ ደግሞ አውቄ ዝም ስላልኩሽ ነው አይደል? ይኸውላ ነገር የሆነው። ቆይ አንቺ እንዴት ትንሽ ለራስሽ ክብር አይኖርሽም? አንቺ ድሃ የድሃ ልጅ ይቅርታ፣ ይሄ ምንድን ነው? ከልጅ አናት ላይ ወረጅ፣ ከልጅ ራቂ። የዛችን የእናትሽን ህይወትና ያንቺን ህይወት ቀይሪበት። እንደሄድ እየከፈልሽኝ ነው? ልጅሽ እኮ በጣም ያፈቅረኛል። ቆይ ግን አንቺ የእሱ ልብ ቢሰበር ምንም አይሰማሽም? እሱን ለእኔ ተይልኝ። የኔና የእሱ ግንኙነት በገንዘብ ሳይሆን በፍቅርና በህሊና ላይ የተመሰረተ ነው። ይቅርታ፣ ይሄ ለእኔ ያስፈልገኛል። ኦኬ፣ ካላስፈለገሽ ደስ ይለኛል። ትሰሚያለሽ? እድሜ ልኬን እየገዛሁሽ እኖራለሁ። እሺ እማዬ እኮ ካረዷት ብላ ስታስጨንቀኝ ነበር። አገኘሽ? የምትፈልጊውን አገኘሽ? አዎ አግኝቻለሁ። አይንሽ ምን ሆኖ ነው የቀለው? ቀልቷል እንዴ? ምናልባት ፀሐዩ ይሆናል። ወንዴ እንዴት ነው? ከሰርጋችን በኋላ የምንኖርበትን ቤት አገኘህ እንዴ? ዋው እየፈለኩኝ ነው፣ ግን እዚህ ያለውን በቂ አይደለም። ወንድዬ ይሄ ትዳር የኔና ያንተ ነው። እኔ መወነጃጀል መወቃቀስ ምናምን በጣም ነው የሰለቸኝ። እሺ ማይ በቃ አትናደጂ። ወይ ግን ሰላም ናችሁ አይደል? አዎ አልሚ፣ ከጊዜ ወደ ጊዜ የደም ግፊትሽ እየጨመረ ነው። ንዴት፣ ብስጭትም ሆነ ጭንቀት ማስወገድ አለብሽ። አለበለዚያ የመድኃኒት መጠንሽ እየጨመረ ነው የሚመጣው። ችላ ማለት የለብሽ። የሚልሽን ሰማሽ አይደል? በቃ ሁሌ በሆነው ባልሆነው እየተጨነቅሽ ነው ያለሽው። ለማንኛውም ደምሽን ትሰጪና ከዛ በኋላ ውጤቱን አይተን ነው። ሰማህ አይደል ያለውን? ከዛሬ ብዙ ዓመታት በፊት እኔ በጣም ጤነኛና ሰላማዊ ሰው ነበርኩ። ግን አንተ ነህ ሁሉንም ነገር አልሰማ ብለህ። ብዙ እንዴት ነሽ? ሰላም ነው? አለን። ባለፈው ደግሞ በጊዜ ጠፋሽ። እስከ 3 አይበቃም እንዴ? እኔ እኮ በሰላም መግባትሽን ቼክ ለማድረግ ብዬ ብደውል ስልክሽ አይሰራም። አዎ ባትሪ ዘግቶብኝ ከመሸ ነው ትዝ ያለኝና አልደወልኩልህም። ኦኬ፣ ሰሞኑን መገናኘት አንችልም? ያው ከስራ በኋላ ሰሞኑን ቢዚ ነኝ። አይ ዶንት ኖ። እስቲ ልደውልልህ። መልካም። እሺ፣ እንዳልሽ ውስጥ ናቸው። መልካም ቀን። አይመስለኝም። ሰነፍ እንደሆንሽ አውቃለሁ። የምሬን እኮ ነው ወንዴ። ለምንድን ነው የኔ ፍቅር የማይገባክ? ትዝታ፣ አንቺ ፍቅር ሳይሆን እልህና ኩራት ነው ያዝሽ። በዚህ ደግሞ ትጎጃለሽ። በአንተ ምክንያት ነው እንደዚህ ሆንኩት። ከማንም ሴት በፊት እድሉን ሰጥቼሽ ነበር። አንቺ ግን ቀለድሽብኝ።
በጣም ነበር የምወድሽ ማላሽሽ ነበር። አንቺ ግን ተጫወትሽብኝ። ባጣ ቆዩ አደረግሽ። ነግሬክ ነበረ ትምህርቴ ላይ ፎከስ አድርጌ ጥሩ ውጤት ማምጣት እንደምፈልግ። ለማንኛውም ትናንት ዛሬ ነው። እኔ ትዝታ እንዲህ ስላልክ ተስፋ የምቆርጥ ሰው አይደለሁ። ሄሎ እናቴ፣ ስራ እኮ ከጀመርኩ ቆየው። ደግሞ የሰርጋችንም ቀን ተቆርጧል። በዛ ላይ ደግሞ ከሰርጋችን በኋላ የራሳችን ቤት ልንገባ ነው። ብታይ በጣም ነው ደስ ያለኝ። እሰይ ተመስገን ተመስገን ጌታዬ። ይኸውልሽ እናቴ፣ ከሰርጉ ቀን ቀደም ብለሽ ትመጫለሽ። እሺ 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 የኔ ልጅ እግዚአብሔር ካንቺ ጋር ይሁን። አሚን እናቴ። እደውላለሁ። እሺ እሺ። እንዴት ዋልሽ? ዶክተር 8 ወር ሊሞላን እኮ ነው። ቆይ ሌላ የተወሳሰበ ችግር አለ? ምንም የተወሳሰበ ነገር የለም። እንደዚህ አይነት ኬዞች አንዳንድ ሴቶች ላይ ይከሰታል። ወራቶችን አመትም ድረስ ሊሄድ ይችላል። እና ታዲያ ዶክተር ምን ተሻለ? ክትትሏን ከጀመረች እኮ ገና 3 ወር ነው። አንድ 2-3 ወር እንያትና የተሻለ ነገር እናደርጋለን። እስከዛ እኮ ያለበት ነው። እንዴት እናቱ ታዋ ዝም ብለህ ትገለፍጣለህ፣ ትስቃለህ አይደል? ቆየት አለ ልጁ 8 ወር ከሆናችሁ። እንዴማ ምን ማለት ነው? እኛም እኮ ፈልገን ነው አይደለም። ያው ታውቂ አይደል ዶክተር መስፍን እየተከታተልን ነው። እሱ አድርጉ የሚለን እያደረግን ነው። ድሮም አውቄው ነበር፣ ግን ምነግርህን አልሰማልክ። እማ እግዚአብሔር ሲፈቅድ ሁሉ ነገር ይሆናል። እኔ በቃ በእሷ ደስተኛ ነኝ። በዚህ ዙሪያ ባታወሪ ደስ ይለኛል። እናትህ እኮ ነኝ። ያንተን ፍሬ ማየት እፈልጋለሁ። እንዴዎች በቅሎ ምን አስነክታ ይሆን? እማ ሁለተኛ እንደዚህ ስትያት እንዳልሰማሽ። አረ እንዳትደበድበኝ። እንዲህ በገዛ ቤትህ ምንም ማድረግ ትችላለህ። አረማ እኔ እንደዚህ አላልኩኝም። እንዲህ ነገሩን ለምንድን ነው ሌላ ነገር የምታስመስይ? ገና ብዙ ነገር ታደርገኛለህ። አሁን ቆያ ቤት አንሶ ነው እዚህ በኪራይ ቤት ገንዘብህን የምትጨርሰው? ግድ የለም።
እንዴት ሆነ? ቆይ ለምን? ሁሉ ነገር እኮ ፈጣሪ ያለው ነገር ነው የሚሆነው። ለምን ነው እንደዚህ የምትሆነው? ወንዴ ወይ ዶክተር ብንቀይርስ? ምን ችግር አለው? እንችለን እንቀይራለን። አማይ ምንድን ነው በቃ ይኸውልሽ፣ እግዚአብሔር ያለው ነገር ነው የሚሆነው። ለምን ነው ራስሽ የምታስጨንቅ? አማይ አንቺ ስለ መድኃኒቱ ምንም ስጋት አይግባሽ። አስተማማኝ የሆነ መድኃኒት ነው። ሁሌም ቢሆን በአንተ ተማመናለሁ። ባለፈው ሳምንት 60 ሺህ ብር ትራንስፈር አድርጌያለሁ። አዎ ደርሶኛል። ቀሪውን ደግሞ ዛሬ አደርጋለሁ። አልሚ አልጨረሳችሁም እንዴ? አንቺ ከውካዋ መጣሽ እንዴ? አልሚ አመሰግናለሁ። ኧረ መስፍን አልሚ እንዳታይ። እኔ ማንም ቢያይ ግድ አይሰጠኝ። አዲሱ ቤትሽ እንዴት ነው? እንግዲህ ያው ሞቅ ሞቅ እያደረኩት ነው እናቴ። አሁንማ ሰላምሽን አግኝተሻል። ያች እናቱ ትመጣለች ልጠይቃችሁ? ኧረ ትመጣለች። ደግሞ አንዳንዴም ሳምንት ተቀምጣ ትሄዳለች። በዛ ላይ ጭቅጭቋ ብርህን ለምን ያላግባብ ታወጣለህ? ያንም ያህል ቤት ሰፊ ቤት ጥለህ ምናምን እያለች ሁልጊዜ በቃ ጭቅጭቅ ነው ብታይ። ወይ ጉድ! ምን አይነት ሰው ናት? ይኸውልሽ መቼም ሁሌ ማማረር አያስፈልግም። አንቺ ብቻ በርትተሽ ጸልይ። ወይኔ እናቴ ዝም ብዬ ስለ ራሴ ብቻ ወራውብሽ አይደለ? ኧረ አንቺን ቆይ ምን አሉሽ? ይኸውልሽ የተወሰነ ጊዜ እዛው ሕክምና ሊያደርጉልኝ ነው። እና አሁን እንዴት ነው ለውጣለሁ እናቴ? አዎ ልጄ። እማ አትዋሽኝ፣ እኔ አቅብሻለሁ። ልጄ እባክሽ ስለኔ አትጨነቂ። ደህና ነኝ አልኩሽ እኮ። እማ እኔ እኮ በደንብ ስለማቅሽ ነው። ቆይ በኋላ እንድቆጭ ትፈልጊያለሽ? ኧረ አልፈልግም። እና ታዲያ እንደውም ቆይተው በሚቀጥለው ሳምንት ስራ አስፈቅጄ እመጣለሁ። ውዴ ሰኞ እናቴ ጋር ለመሄድ አስቤያለሁ። እንዴ ምን ነው አልተሻላችሁም እንዴ? አዎ መስለት ደውዬላት ነበር፣ በጣም አሟታል። እንዴ እና ስራስ? አስፈቅዳለሁ። አዎ ግን እንዴ መንገዱ ሰላም ነው? አጠያይቄ ነበር፣ ሰላም ነው ብሎኛል። ማይ ምን ያህል ጊዜ ነው የምቆየው? 1 ሳምንት። የምርሽ ነው? አዎ 1 ሳምንት እኮ ነው። በጣም ነው የምትናፍቀኝ። ይኸውልህ ደግሞ እንዳትሰለቸኝ እሺ፣ እየደወልኩ ጭቅጭቅ ነው ማድረግ። አይ ማይ አንቺ መቼ ማሰለችኝ ታውቂያለሽ። እንዴት ዋልሽ? አየህ አይደል ቤቱን ሞቅ ሞቅ አደረገችው። መቼም የሷን ቡና ትረሳው። እስቲ ቅጅለት። ችግር ነው ፈልጋለች። ወይ አባቴ ደህና ነኝ። ዛሬ ስራ አልገባሽ? ያው ዛሬ ማትዙ እየመጣች ከሷ ጋር ቆንጆ ቡና። አመሰግናለሁ። ቴንክ ዩ።
አንዴ ስልክ ነው ማይ ቤት ገባሁ። እንዴት ነበር ስራ ብሎክ? ጥሩ ነበር። ማዘር እንዴት ናቸው? ምንም አትልም። ሀገር ውስጥ እንዴት ነው? ሰላም ነው? እዚህ ሰላም ነው፣ አታስብ። ምን ልታደርጊ ነው? ላጥበው አልምዬ። ኧረ ተይው፣ እኔ ነገ ያለቀልቀዋል። ኧረ ችግር የለውም አልምዬ። እንዲህ ሰዓቱ እኮ መሽቷል። 5 ደቂቃ አይፈጅብኝም። እንግዲህ ወንዴ ይሸኝሻል። ወንዴ ወንዴ ወይ ወይማ ትዝታ እስካሁን አልሄድሽም እንዴ? አዎ ትዝታ መሽቶባታል። ትሸኛታለህ? እማ ኦንላይን ሚቲንግ አለብኝ እኮ። እኔ በራይድ እሄዳለሁኝ። ችግር የለም አልምዬ። አይ አሁን መሽቷ፣ እንደዛ ባትሄጂ ደስ ይለኛል። በቃ እንግዲህ ታድሪያለሽ። እሺ ለማሚ ልደውልላት። በቃ ትዙ ትናንትና የጀመርኩት ስራ ስለሆነ መጨረስ አለብኝ። በዛ ነው ነገሮችን እንትን እያልኩ ያለሁት። ወንዴዬ ከነገ ወዲያ እኮ ልደቴ ነው። ብቅ አትልም እንዴ? እመጣለሁ። በዛውም ማዘርን እጠይቃታለሁ። አሁንስ እያመንሽ አይሻልም? ደግሞ ብዙ መንገድ አትይዥ፣ ራስሽን ጠብቂ፣ አትበሳጭ የሚለው እኮ ለዚህ። አዎ ዛሬ ደግሞ አበጣ። አይገርምም? አንዳንድ ጊዜ እንደዚህ ያደርገኛል። እኔ የምልህ ወንዴ፣ የፈለግከውን አግባ ብዬ ዝም አልኩ፣ ግን ምን ዋጋ አለው? ልጅቷ ደግሞ አትወልድም። የህይወት ማጣፈጫው ግን ልጅ ነው። አየህ፣ አባትህ አንተን ወልዶልኝ ባይሞት ኖሮ እኔ ህይወቴ በሙሉ ጨለማ ነበር። እሱ ከሞተ በኋላ አንተ ባትኖር የኔ ህይወት ምንም ማለት ነበር። ትዙ ደግሞ አንተን ትወዳለች፣ ታፈቅራለች። ምን አለበት ከሷ ልጅ ብትወልድ? እኔም የልጅ ልጅ እፈልጋለሁ። እንዴ ማምን ማለት ነው? ቆይ ነገር እኔ ሳይገባኝ ቀርቶ ነው? እኔ መውለድ አልፈልግም? ወንዴ፣ ሁሉም ነገር በጊዜው ሲሆን ያምራል።
እሷም ይሄ ጉዳይ እያስጨነቃት ነው። ስትመጣ ሌላ ዶክተር ጋር እንሄዳለን ተባብለናል። አንዳንዴም እመን እንጂ እንዴ 11 ወር ሆናችሁ እኮ እንዴ! ሌላ ዶክተር? እማ በእናትሽ በቃ ይሄን ጉዳይ ተይው። እንዴት ሳመሸሽ ማይ? እኔ ናፍቀሽኛል። ምን አዲስ ነገር አለ? ደህና ነኝ። እና መቼ ልትመጪ ነው? እሺ በቃ ትናፍቀኛለሽ። ሰሚ በጣም ተወጂኛለሽ ግን ማለት ነው። ወይ አይደለም በስርዓት ሰሚ ግን በጣም ብለኛለሽ። በጣም ሲበዛ ማለት ነው። ሰሚ